ملكتهم ملكتهم أنت ملكتهم مالك أنت سيد بتدارون ሰላም ፋሚሊ እንዴት ናችሁ? ዛሬ ደግሞ ለየት ያለ ሀሳብ ነው ይዘን የመጣነው ከራውሽ ጋር። ራውሽ በጣም ወዳት ጓደኛ ነችና እስኪ ሰላም ቢያቸው ራውሽ። ሰላም የዩቲዩብ ፋሚሊ፣ ዛሬ ደግሞ ለየት ባለ መልኩ ፕራንክ ይዘን መጥተናል እና ዛሬ ላሽት ነው ፕራንክ የምናደርገውና እስኪ ያለው ሪአክሽን አብረን እንከታተል። እስከዛ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን እንወዳችኋለን። ይመቻችሁ። እና ራውሽ እንዴት ነሽ ታዲያ? አሎ እንዴት ነህ? ደህና ነህ? እኔ አለ ፈጣሪ መስገን። ካሺ ጋር አትገናኙም እንዴ? ዛሬ እንገናኛለን። ዛሬ እንደም ለየት ባለ መልኩ ፕራንክ ላደርገው አስቤያለሁ። ማርያም እስኪ አሽቲ እናጨልለዋለን። የታባል ዛሬማ በቃ ላሳብደው ነው ያሰብኩት። ፍቅራችን ነው እየቀጠለ ነው ወይስ አቁማቸው? እየቀጠለ ነው። አሪፍ ነው ያለነው። አሪፍ ሁኔታ ላይ ነው ያለነው። እሱ ግን ደብሯል። ምን እንደሆነ አላውቅም። እስኪ እናየዋለን። ዛሬ እየመጣ ነው። እስኪ እንጠብቀዋለን። አሽቲ እናጨልለዋለን። ፋሚሊያንስ እስከዛ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብራችን ቆዩ። ዛሬ ከራውሽ ጋር ነው ያለነው። ተጣጣር ነው። አይ ዘገየ ምንድነው? ዘገየ ነው እንዴ ስም? ሄሎ ወይ ወዴ አራተሎና እየጠበቅኩ ነው። እሺ እዛ ነን። እሺ እየመጣ ነው። አዎ በቅርብ ደርሳለሁ። አይኔ መቆም ብዙም አልወድም፣ ይደብረኛል። እና ቁጭ እንበል እንዴ? የሰው አይን ደግሞ የለም እዚህ ቦታ ለመቀመጥ። አይ አየሩም ደስ ይላል። እንደውም መጣ እኮ እንደውም መጣ እኮ ዘን አይ ለማበድ እንደዚህ እየሮጠ ይመጣል እንዴ ሰው? ምንድነው? ብርዝና እንዴሽ? ምንድነው እንደዚህ ያጣደፍሽኝ? ናፍቃና ታሪ እስኪ በዚህ በደንብ ነው እኔ ያክል ነው ነገር የተፈጠረ እኮ ነው መሰለኝ። እግዚአብሔር ምን ነው ቆየ እስካሁን ስንት ሰዓት ነው? ስራው ነበር እኮ እንዴ ስራው እንዴ ነሽ? ተስፋ ሰላም ነው? ምን ሆነሽ ነው እኔ ያክል ያጣደፍሽኝ እንዴ? ቀድም እኮ ነው የደወልኩልህ። እስካሁን ብዙ ሰዓት እኮ ነው የቆየው እንዴ? ከዛ ምን ታክሲ ምናምን ታውቂዋለሽ? አንተ ድሮ ደውል እንዳላጨቀጨቃት እንደዚህ እንዳላጨነቃት አሁን እንደዚህ ትከራለህ። አይ እንደዛ አይደለ? ኧረ ተስፋ አይ ወንድ እና ተስፋ አሎ እንዴት ነው? እኔ ደህና ነኝ። ሰላም ነው? ተጠፋፋን እኮ። አዎ ረጅም ጊዜ በስልክ ብቻ ነው። ቤት ተከሰትክ ዛሬ እንዴ? አሎ እባክሽ ዛሬ ራውሽ ካልጋበዝኩ ብላ ጠራች። ካልጋበዝኩ ያራረልሽ አሎ እግዚአብሔር ይመስገን ሰላም ነው። አንተ ጋርስ? አሎ እኔ ሰላም ነው። ተጠፋፋን እኮ ባለፈውም ስደውልልህ የለው ምናምን ስትይ ስራ ነኝ። ቀረጻ ነው ሁሌ ስራ ቢዚ። አሁን በቃ ወደ ጉዳያችን እንግባ። ለትልቅ ቁም ነገር ነው የፈለኩት። ሰርፕራይዝ አለ ዛሬ። ትልቅ ሰርፕራይዝ ነው ያለ። እኔም እኮ ገርመኝ ነው። እሷው ግን ትጠራች ከስንት ጊዜ በኋላ ከነች ይጠራች። ተረጋጋ፣ ቆይቼ እነግራለሁ። ሰርፕራይዝ እንደዚህ በቀላሉ ይነገራል እንዴ? አጣድፈሽ በስ እንትን እንዴት እሱን ከፈራሽ ለኔ እርግና ነኝ ነግራል። እንትን ፈራው እንዴት ልናገር? ለምን ሰርቀሻል? ለምን ለጥፈት እንትን እኮ ነው ምን መሰላችሁ? እስኪ ለኔ ዛሬ እሱ ስላለን ይፈራ አንተ ስላለን ነግሬዋለሁ እኮ ያውቃል እንዴ? ነግሬዋለሁ እኮ። እሺ ዘወር በል። አይ ችግር የለውም። ለምንድን ነው እንዴ አንተ ነው የጠራው? ስለፈራሁት እኮ ነው። እኔ ጋር እንድትሆን ብዬ እኮ ነው የጠራው። እንትን ነው ምን መሰላችሁ? ያንቺ ሰርፕራይዝ እንዴ ቀስ በል። እንደዚህ ሰርፕራይዝ በቀላሉ ይነገራል እንዴ? ነግሬዋለሁ። ምን ነው ጓጓህ አንተ ደግሞ? ኧረ ችግር አለ? ሰርፕራይዝ አዲስ አይደለም እኮ እሷ ጋር ምን መሰለህ አሽዬ፣ ቆይ እንዴት ልንገርህ? ጨነቀኝ። እንዴት ልንገረው? ምን ነው ጨነቀኝ። እንዴት ልንገረው? በዚህ አንተ ስላለን የፈራችሁ እንጂ እንደዚህ ፈርታኝ አታውቅም። እኔ እኮ በጣም ደስ ብሎኛል። እንደውም በቃ ዛሬ የመረኝ ነው። እኔ አረፍ ነው መሰለኝ። በዚህ ደስ ስላላት ደስ ብሎኛል። ግን እስኪ አንተ ስላለ ነው በነገራችን ላይ የፈራችሁ እንጂ እንደዚህ ፈርታኝ አታውቅም። እኔ እኮ ጠርታ እኮ ነው። እንዴት ልንገረው? ጨነቀኝ ማለት ነው። ያው እኔ ያንተ ጓደኛ ስለሆንኩኝ እስኪ ያለው ነገር አብረን እንትን ሸርና እንደዚህ ተጨንቄያለሁ። ኧረ ምንድን ነው? እኔንም ጨነቀኝ እኮ ዶክተር ራስ ሲነግረኝ እንደዚህ አልጨነቀኝም። እንትን ዛሬ ቼክ ላረግቼ ነበር እና ይባላል እንዴ እንደዚህ ደስ ያሉኝ ነገር አይገባም እንዴ? ምን ነው እሺ እኮ አልገባኝም። ቼክ ላረግ ምን ነው ቼክ? እሺ እንትን እንዴ አንቺ ለምን በቃ ተኩሽ ምን ነው? አንቺ ደግሞ ቀልድሽ አይጠገብም። ሁሌ እንደቀለድሽ
ከዚህ በላይ ደስታ አለ? ከዚህ በላይ ደስታ አለሽ? አቡ እንደዚህ አንገብግባችሁ የጠራችሁ ምንድነው? እየነገረች አይደል? አንተ ደግሞ አባት ልትሆን ነው እያልኩ እኮ ነው። ምን ነው እንደዚህ? ነው ቀልዱን ተይው እንዴ! የምሬን ነው አሹ እንዴ! በቃ ሰዓት ቀልድ ነው። አንተ ደግሞ በዚህ ሰዓት ይቀልዳል እንዴ? በቃ እሷ ነግራኛለች። ራሷ ትንገር ማለት ትይዛላችሁ። ከፊቴ እንኳን አይገባህም እንዴ? አርግዣለሁ። ነው አንቺ አትቀልጅ እንዴ! እኔ እንደዚህ አይነት ቀልድ አይመቸኝም። እሺ አንተ ንገረው። ገርፍሬንድ ና ፍቅረኛ ሆነች። እሱ ሌላ ጉዳይ ነው። ቆይ ተስፋዬ ጋር አብረን ነበር ሄድ ነው እኮ እዛ ጋር እኔ እኮ ጠዋት ጣድፋ ስትጠራኝ ከቤቴ ምንኝ ደግሞ ከተደዋወልን ቆይተናል። ፈልጌ ነው ለአስቸኳይ ምናምን ትዘይ በቃ ደንግ ነው እስኪ ነው አሽዋል እንዴ? ቆይ ተረጋጉ እንዴ! አረ እኔ እየቀለድኩ ነው። እኔ እንደዚህ አይነት ቀልድ አይመቸኝም። ተስፋ እንዳልጠላ እኔ የምወድ ጓደኛዬ ነኝ እንዳልጠላ። አረ ለምን ነው አሽ ምን ነው ልትቀየርብኝ ማለት ነው? መቀየር አይደለም እንደዚህ ለምንድን ነው አሁን የጠራችሁኝ? ነው ጉዳዩ የነገረች አይደለም ያቺ ምንድን ነው ለእንትን ተንታ እንዴ? ምንም ለምንድን ነው የፈለግሽኝ እንዴ? ያመታል አረ እየነገርኩ አይደል እንዴ? ምን ነው ልትቀየርብኝ ነው እንዴ? የምርሽን ነው እንዴ? የምርሽን ነው ወይ? ስሚኝ ቆይ የምርሽን ነው ወይ? ነው ተስፍሽ የምሯን ነው ወይ? ንገረኝ እንዴ! አንተ አሽረም እሷ ጋር አውራ ምንድን ነው? አዎ ከምሯን ነው። እንደውም ቆይ ሊነሷ ለብቻ ነው። ቆይ የምርሽን ነው ወይ? ኮሮንሽ አንቺ እየቀለድኩ ነው በይኝ። አረ እኔና እሷ ለብቻ ነው የምናወራው። አይመለከትም ሲጀምር። ቆይ አንቺ የምርሽን ነው ወይ? ንገረኝ። አረ እንዴት ላስረዳ እኮ የምርሽን ነው ወይ? እኔ አንተ ነው የምገልሽ። የምርሽን ነው ወይ? ተረጋጋ። አይመለከትም። ሴት ልጅ እንደዛ ያደረገች ተረጋጋ። አይመለከትም። እገልሽ የምር ላይሆን ነበር እንደ ያደረከው። አይመለከትም። ቆይ ልንገርሽ፣ ላይሆን ነው በቃ እሺ። ቆይ ትንሽ አረፍ ሲጀመር አላቅሽም። ምን አላቃትም ሲጀመር። አራሽ አይመለከትም። ይሄ ያንተ ጭራሽ አላቅሽም። እኔ አላቅሽም። ተረጋጋሽ፣ ተረጋጋ። እኔ አላቅሽም። ምን ነው እኔ ተረጋጋ። አረፍ በይ። ኧረ ተስፋ የሰማህ ነይ እዚህ ጋር አራሽ አረፍ በይ። አይመለከትም። አንተ አይመለከትም አልኩ። አንተ ሴት ልትዳደር ነው። አይመለከትም። ቮይስ የምር የመሰለው ነው። አንቺ የምርሽ ነው? እራሱ ተረጋጋ። ቆይ አረ እሺ፣ እስኪ ምን ላደርግ ነው? ይሄ እኮ የእኔና የእሷ ጉዳይ ነው። ምን አገባው? ግን እኔ ጓደኛችሁ ነኝ። ተረጋጋ። እሺ ምን ልትሆን ነው? አንቺ ተረጋጋ። አንቺ ነው የምገልሽ። አንቺ ተረጋጋ። አንቺና እኔ በዚህ ያጫጭ እኔ ለናግረው እንዴ ተረጋጋ። ሚስት አይደለሁም እንዴ ነኝ? የኔ አራሽ ተረጋጋብኝ ነው። አረፍ አረ እንዴት አረፍ ልበል? አረ በስመ አብ። ተረጋጊ። ቆይ የምር እየመሰለው ነው እንዴ? ቆይ አሁን መጣ ምንድነው? ቆይ ምን አገባህ አንተ? ምን አገባህ? ቆይ ይመለከታል። ሌላ ነገር አላችሁ እናንተ እኮ ከሱ ጋር ሌላ ነገር አለሽ ወይ? ይሄ ማለት ከሱ ጋር ሌላ ነገር አለሽ ማለት ነው። አንተ ጓደኛ አይደል? በኔ ላይ እንደዚህ ነገር ታረግብኛለህ? ጓደኛ አይደል እንዴ? ጓደኛ እኔ ነሽ ችግር አለው። አንተ በኔ ላይ እንደዚህ ነገር ታረግብኛለህ? ተረጋጋ። ሌላ ነገር ሳይኖራችሁ እንደዚህ ቁጭ ብላችሁ ተወራችሁ። እሷ እኮ ያንተ ጓደኛ ስለሆነ ነው። በቃ ደውላ ይጠራችሁ። ስለ አረ እየተቀየረብኝ ነው የሆነ ነገር በለው። ስላንተ ነገር እኮ ነው። ምንድነው ስለኔ የምታወሩት? ስላንተ ነው። በቃ እሷ እኮ በጧቱ ደውላ ጠራችኝ። እኔ ከአሱ ከጓደኛ አርግዣለሁ። እሱ ልነግረው ብዬ ለምንድን ነው እንደዚህ የምታብደው? ቆይ ለምንድን ነው እንደዚህ የምታብደው? እኔ ጋር አውራ። እሱ እንዳትነካው። እኔ ጋር አውራ። እኔ ጋር ነው አይደል ጉዳይ። በተረጋጋ መንፈስ አውራት። አንደኛ ነገር እንደዚህ እንትን አያስፈልግም። እኔም እኮ በጣም ትናርክ። ኧረ አንድ ቀን እንደዚህ ሆኛለሁ ብዬ አስቤ አላውቅም። ሲጀመር ሴት ልጅ እንደዚህ አንተ እንዴት በእኔ ላይ እንደዚህ ታደርጋለህ? ምን አደረኩ? ሁለታችሁ የተለየ ነገር ከኔ ውጭ አላችሁ።
እንዴት እኔ በሌለውበት ከሷ ጋር እዚህ ጠበቀኝ። እሷ በቃሽ ጋር በማይመለከት እንዴት እንደዚህ ታደርጋለህ? አንተ ጓደኛ አይደል እንዴ? በእኔ ላይ እንዴት እንደዚህ አይነት ነገር ታደርጋለህ? አንተ አይገባም እንዴ? አንተ የምታደርገው እኮ ነው ያደረገው። አንቺ ነሽ የማይገባሽ። እኔ ጋር እኮ ከቢገባሽ እኮ አንቺ እንደዚህ ነገር ይዘሻት ሰርፕራይዝ ለማድረግ አንተን እኮ ነው። ግን አንተ ደደብ ነህ፣ አይገባህም። ተናደድኩ ብናስ በጣም ተናደደ። አረ ተሽሽ ያዘው። አረ ያዘው ሄደ እኮ ያዘው። አሹ ና ወይ ፍራንክ ነህ። አንተ ግን የምር ቢሆን እንደዚህ ልታደርገኝ ነበር። ፍራንክ ነህ። ስለምን ፍራንክ ነው የምትለው? አይ ፍራንክ ነው፣ ግን የምር ቢሆንም እንደዚህ ልታደርገኝ ነበር። ታዘብ ብላን አይ እሱ ወንድ ልጅ እኔ እንደዚህ አይነት ነገር አይገባኝም። ስለምን ፍራንክ ነው የምትወው? የትኛው ፍራንክ? ምኑ ነው ፍራንክ? ቆይ ካሜራ አለ እዛ ግንድ ውስጥ ካሜራ አለ። ኖ ስለምን እንዴት? አሁንም አትቀልዱ። ቆይ ፍራንክ አደረግን። ኖርማል እኮ ነው። አንተ ደግሞ ምንድን ነው የምታካብረው? ወንድ ልጅ አይደለም እንዴ? ቆይ እኔ ለፕራንክ ነበር ያሰብኩት። ለፕራንክ ነበር ያሰብኩት። የምር ቢሆንም እንደዚህ ትቀየርብኛለህ ብዬ አስቤ አላውቅም። አይ እሷ ገመተች። በእንደዚህ ነገር እንዴት ፍራንክ? በእንደዚህ ነገር ፍራንክ ምን ችግር አለው? አሽር ምን ነው ተካብዳ? ምን ነው? ኖርማል እኮ ነው። ጀስት ያጋጥማል እኮ የትም ዓለም ላይ ያለ እኮ ነው። ኖ የትም ዓለም ላይ ከዛ እያያችሁ ነው ቢቀርብኝ ህይወታችን ብጥብጥ የምታረጉት። ፍራንኩ ቢቀርብኝ ኖርማል ነው። ጨዋታ እኮ የትኛው ፍራንክ ነው? ጭራሽ ካሜራው ይሄ ነው። ካሜራው ውስጥ አለ። ካሜራውን አጥፋው ብያለሁ። በስማም የምር ቢሆንም እንደዚህ ላይ አይ ቢቀርብ ይሻላል። አንቺ ነሽ እንጂ እኮ አልፈለኩም። ኧረ ቢቀርብኝ ይሻለኝ ነበር። አሁን ተረበሽ። እስከዚህ ድረስ ምን ሆነ አንተ? ወጣት አይደለም። የምር ቢሆንም እኮ ሊቀየርብኝ ነበር። ቆይ አይተኸዋል እንዴት ሲሆን እኔ ራስ ተቀየርኩብሽ። ምኑ ጋር ነው? ኧረ በቃ ኧረ እንዳትነካኝ እኮ እኔ ጥፋት ወደዛ እንዴ ችግር የለውም። አሁን ችግር እሺ፣ ተረጋጋሽ። ተረጋጋለሁ እኮ ኧረ ትወደኛለህ። እንደዚህ ነው መውደድ ነው አይደለም እኮ እንደዚህ ነው መውደድ። እኔ እወዳታለሁ ከምነግርህ እንደዚህ ነው መውደድ። ቆይ ኧረ እንዳትነካኝ። ቆይ በቃ አሁን ችግር የለውም እና እንትን ካሜራው አይደለም። ቆይ ችግር የለውም። አሁን ፍራንክ ነበር ግን ምን ተሰማ? ፍራንክ መበሳጨት። ኧረ ተው እንዳትነካኝ። የምር ቢሆንም እኮ እንደዚህ ኧረ ችግር የለውም። ፍራንክ ከካሜራ በኋላ እናወራለን እና ችግር የለውም። ግን ምን ተሰማ? እንደዚህ ፕራንክ አይ ቁም ነገር ማለት ነው። አንተ አይሽ አንተ ነይ በእናትህ ና እኔ እኮ ነኝ እንትን ያደረኩት። ኖ አይ እንትን ነው ገብቷል። በጣም ተናደሃል። ተናደሃል። ሲጀመር ለምን ነበረበት? ቆይ ሊደሰት ነበረበት እኮ ይሄ እኮ ገባኝ። ባለፈው እንዴት ነው ያደረከኝ? በጣም እኮ ነው ያናደርከኝ። እኔ እኮ ለማልቀስ ቀር እስኪ ምን ተሰማ ግን? ቆም ነገር ማታሽ እኮ ደስ የሚል ነገር ነው። ግን አሁን መፈጠር በሌለበት ሰዓት ላይ ይሄ ምን ደስ ይላል። ችግር የለውም። ስለሱ በኋላ እናወራለን። አሁን ግን ቆይ ችግር የለውም። እሱ ግን አይታዘብቻ ደስ ቆይ ችግር የለውም። እሱ ችግር የለውም። ግን አሁን ምን ተሰማ? እንደዚህ አይ ቆም ነገር ምን ተሰማሻሽ? ምን ተሰማ? እኔስ እንደዚህ ካሜራ ምናምን አድርጋ ችግር የለውም። እንዴ እኔ ፈልጌው ነው ቪዲዮ ፈልጌው ነው። ምን ተሰማ? አይ በቃ የትም ዓለም ላይ ያለ እኮ ነው። ለማለት ፈን እኮ ነው ማለት ነው። እንትን ነው ለነገ አይ በጣም ስሜታዊ ነው በሰዓቱ እና ተበሳጨው ምናምን ገብቶሃል። አሁን ያለንበትን ሁኔታ ታውቃለች ምናምን እንደዚህ አይነት ነገር የሚፈጠርበት ሰዓት ላይ ስላልሆነ ስለዚህ ነገር ሊያበሳጭ ይችላል እንጂ እኔ በሷ ተበሳጭቼ የት ይላል? ይሄ ደግሞ እኮ መጣ ነበር የምሬ ነው። ኧረ በጣም ትችልበታለህ። ችግር የለውም። እና አሁን ከታርገው ካሜራው ቆይ አንዴ። ለማንኛውም ፋሚሊያንስ ማለት ነው ይሄ ቪዲዮኛ ለቀልድ ብለን ነው የሰራን ፕራንክ ያለ ነው። ግን እንደዛ የምታደርጉ ወንዶች ካላችሁ ግን ይሄ ትምህርት ለእናንተ ነውና አራው ሴቶች እየተጠንቀቁ ላይ ጥቃት ይቀርሻልና እንደዚህ አታርጉ። ወይ ከመጀመሪያው መጠንቀቅ አይመስላችሁም? አዎ ይሄ ትምህርት ብለን ነው ያደረግነውና ትምህርት ነው እንድትማሩ። ዝሮ እኔም ተከድቻለሁ። ሼር ላይክ ሰብስክራይብ በማድረግ ፋሚሊ ችግር የለውም። እኔ እናንተ ቤት ነው ያለን። ሼር ላይክ ሰብስክራይብ አድርጉ። እሺ በራችሁ በጣም ስለተናደድኩ ቢያንስ ሰብስክራይብ ጋይስ እንግዲህ ሁላችሁ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ እንግዲህ ዛሬ ተበሳጭቻለሁ፣ ግን ቢሆንም ላይክ ሼር ሰብስክራይብ አድርጉ። ይመቻችሁ። እንወዳችኋለን። ዋና ፋሚሊ ሆኖ ወዳታለሁ። እሷን እኔ በጣም ነው የምጠላ